ከእስከ ዛሬው ደግሞ የዋሰ ዛሬ ደግሞ እንግዲህ ሄርሜላ እንግዲህ አይኗን በጨው ጠብ አድርጋ እኔ ወልድለታለሁ ብላ ቁጭ አለች። ጭራሽ ሻንጣዋን ይዛ አብርሽ ያለበት ሩም ውስጥ አብራ እየኖረች ማለት ነው። እኔ እኮ ሩታ ማለት ነው። ቆይ እዚህ ጋር ለምንድን ነው ይቺ ልጅ በቃ እኔ ከባሌም ጋር ያጣላችኝ እሷ ነች፣ ትዳሬ ልታፈርስ መታየው እንደዚህ እያደረገች ነው ብላ ለምንድን ነው እማትከሳት? አሁን እኮ በቃ ይቺ ሄርሜላ እንደ ሚስት ነው የሆነችው። በቃ እንደ ሚስት ማለት ነው። መውጣትም ካለብሽ አንቺ ነሽ የምትወጪው፣ ያለ ቦታሽ ነው የተገኘሽው አለቻት ሩታን ማለት ነው። ጉድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ ውድ የቻናሌ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበል። ወጥቶ ከመቅረት ከክፉ ነገር አላህ ይጠብቃችሁ፣ አላህ ይጠብቀን። ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ። ውድ ተመልካቾቼ ዛሬ እንግዲህ የመጣሁት በእነ ሩታ ዙሪያ ነው ማለት ነው። እኔ በጣም ነው የገረመኝ ማለት ነው። እንግዲህ ትናንትና ሩታ አብርሽ ያለበት ሩም ሄዳ እዛ እንግዲህ በቃ የሌለ ነገር ነበር ስታደርግ የነበረው። እንግዲህ አብርሽም ውዝግብግብ ብሎ ነበር። ይችል ምንድን ነው እያደረገች ያለችው? ከየት የመጣ ባህሪ ነው? እንዴት ነው? ምን እየሆነች ነው ብሎ ማለት ነው ተወዛግቦ ነበረ ማለት ነው። ታዲያ እንግዲህ በዚህን ሰዓት በመጨረሻም ሄርሜላ መታ ነው ቪዲዮ እንግዲህ እያቋረጠው ማለት ነው። ቀጠለ ማለት ነው ዛሬ ያ ቪዲዮ ማለት ነው። ዛሬ ደግሞ እንዴ ራሴን አመመኝ እንዴ ቦታ ተሳስቻለሁ ወይስ ምንድን ነው? ሩታ ምን ልታረጊ መጣሽ ነው ያለቻት። እንግዲህ አስቡ እንዴ ባሏ እኮ ነው የልጁ አባት። እስከ ዛሬ አልገባትም ነበረ። በዙሪያው ያሉ ሰዎች ትዳሯን እየበጠበጡ ትዳሯን እያፈረሱ እንደሆነ አልገባትም ነበረ። ዛሬ ደግሞ ሲገባት ለካ ለትዳሬ መፍረስ አብርሃም ሳይሆን በዙሪያው ያሉ ሰዎች ናቸው። ስለዚህ ማስተካከል አለብኝ፣ ልጄን ከባለቤቴ ጋር ሆኜ ማሳደግ አለብኝ ብላ አሁን አብርሽን ማለት ነው ወደ ራሷን ለማድረግ እንግዲህ ያው ዋጋ እየከፈለች ነው ማለት ነው። ግን አብርሽ አሁንም ቢሆን ከሩታ ጋር መሆን ይፈልጋል። ግን እያደረገችው ያለው ነገር አልተዋጠለትም። እያስመሰለች በዚች በሄርሜላ ተናዳ እሷን ለማስቀናት እሷን ለማናደድ ብላ የምታረገው ነገር መስሎ ነው የታየው። እውነት ከልቧ ፈልጋኝ ነው፣ እውነት ከልቧ ልንታረቅ ፈልጋ ነው ብሎ አላመነም ማለት ነው። በቃ ይሆናል አይደለ? ተወዘጋግቧን ያቺ የድሮዋ ሩታ አይደለችም። አሁን ላይ በቃ የምታደርገው ነገር በቃ ለሱ ያላት እንክብካቤ የምታደርገው በቃ ነገር ሁሉ ምንም አልተዋጠለትም። እኔ ያቺው ሩታ ሆኒ በቃ እኔ አሁን ላይ የምታደርገው ነገር እኔ አልገባኝም። እኔ ደስ እያለኝ አይደለም። ምንድን ነው? ምን ተገይቶ ነው? እስቲ እያላን ነበረ ማለት ነው። እና
ግራ ተጋብቷል። ግን ሄርሜላ ማለት ነው በፍጹም መታረቃቸውን አትፈልግም። ጭራሽ ምን ፈልገሽ ነው? እስቲ ተረጋጊና እስቲ ከራስሽ ጋር ሆነሽ ንገሪኝ የምትፈልጊውን አላት ሩታን። ሩታ ደግሞ በቃ አንተን የመሰለ ቆንጅዬ ልጅ ነው የወለድኩት፣ ሁሉ ነገር አንተን የመሰለ ስለዚህ እኔ ደግሞ ካንተ ከባሌ ጋር ሆኜ ልጅ ማሳደግ ፈልጋለሁ ምናምን ስትለው እኔ ወልድለታለሁ እሱ የመሰለ እኔም ወልድለታለሁ እና ያለችው እንግዲህ ሄርሜላ ማለት ነው። አስቡት እንግዲህ የምር አብርሽንማ ማለት ነው በቃ አደንዝዘዋለች ማለት ነው። እኔ እርግጠኛ ነኝ ይቅርታ አድርጉልኝና ይሄ መተት የሚሉትን ነገር አድርጋበታል የመሰለኝ እቺ ሄርሜላ ማለት ነው እንጂ እንደዚህ ስትለው እንግዲህ የልጁ እናት ህጋዊ ሚስቱ እዛ ጋ ወደ ራሷ ለማምጣት የምታደርገው ነገር ያው ግራ ቢያጋባውም ግን ደግሞ የፈለገ ነገር ይሁን በቃ ነው ውጭ አንቺ እኔ ከሷ ጋር ማውራት ያለብኝ አወራለሁ ብሎ ሄርሜላን ማስወጣት ነበረበት። ከሩታ ጋር ማውራት ያለበትን ነገር እውነት ከልብሽ ነው ወይስ ምንድን ነው ንገሪ ብሎ ከልቧም ሆነም አልሆነም በቃ እስቲ መጨረሻውን ማየት ነበረበት። ይቺ ሄርሜላ የምትባለው እኔ የምር ሴት ልጅ በዚህ ልክ ሲወርድ በጣም ያስጠላል። በጣም ማለት ነው። ሴት ልጅ እኮ የተከበረች ናት እንዴ! እንዴት ነው በዚህ ልክ ወርዳ? አረምኒቱ ቅሌታም ናት እንዴ! ሌላው እንዲጠፋ እንዴ! ከባለ ትዳር ጋር ከልጅ አባት ጋር በዚህ ልክ እንደዚህ የምትሆነው ማለት ነው። አብርሃም እኮ ባለ ትዳር የልጅ አባት ሆኗል። በቃ አሁን ማለት ነው። ጭራሽ እኔ እኮ ብዙም አልቆየውም አይደል እንደ የተወሰነ ደቂቃ ቢሆነኝ ነው ወጥቼ ከተመለስኩ። ከምን ጊዜ መጣሽ? ለምን መጣሽ? ውጭ ነበር ስትላት የነበረው። ይሄው እኔ ሻንጣዬን አምጥቼ አብሬ እዚህ እየኖርኩ ነው። አንቺ ነሽ ያለ ቦታሽ የተገኘሽው፣ ስለዚህ መውጣት አለብሽ ነበር እንግዲህ ስትላት የነበረው። እንደገና ደግሞ ስለ ልጃቸው ስታወራ ሩታ በቃ እኔም ወልድለታለሁ እንግዲህ እኔም ወልድለታለሁ ነው እንግዲህ ስትል የነበረው። በቃ ልጅም እስከ መውለድ ድረስ አላማ አላት፣ ፍላጎት አላት ማለት ነው እንግዲህ። ይሄማ እኮ ነገርየውን እኮ በቃ ፈጽመዋል ማለት ነው። አብሮ ተኝተዋል ማለት እኮ ነው። ሻንጣዋን ሩም ይዛ መጣ አብራ መኖር ከጀመረች ጉድ እኮ ነው ዘንድሮ። ይሄ አብርሃም ማለት ነው የምር በጣም ነው የሚያናድረው። ጭራሽ እኮ ጅዝብ አለ እንዲህ በወዳም ቦዲም አቀፉት፣ ፍዝዝ አለ። ፍዝዝ ማለት ነው እንዲህ እሱ ነቃ ብሎ እውነታውን አይናገርም እንዴ? ሄርሜላን በቃ ውጭ አንቺ ከሷ ጋር ማውራት ያለብኝን ነገር ላወራ ብሎ እሷን አስወጥቶ ሩታ አሁን ላይ ምን አይነት ፍላጎትና ምን አይነት አላማ እንዳላት መጠየቅ። እውነት ሄርሜላን ለመበቀል ሄርሜላን ለማናደድ ብላ ነው ወይስ ደግሞ እውነት ተስማምተን ታርቀን አንድ ላይ ሁነን ልጃችንን እንድናሳድግ ፈልጋ ነው? ይሄንን በደንብ አድርጎ ጠይቋት። እውነት እሷ ትዳሯን ለመመለስ አብራ ለመኖር ፈልጋ ከሆነ ይሄን የምታደርገው ከሷ በደንብ አዳምጦ በቃ ይችኛይቱን ሄርሜላ የምትባለውን ከህይወቱ አስወጥቶ መቼም ከትዳሩ ከልጁ የሚበልጥ ነገር የለም። ሄርሜላ ደግሞ ከልጁ አትበልጥም፣ ከትዳሩ አትበልጥም አይደል እንዴ? ስለዚህ እሷን ከህይወቱ አስወጥቶ ለምንድን ነው ከልጁ እናት ጋር ሆኖ ልጁን የማያሳድገው? ለምን ይሄን ውሳኔ
ለመወሰን ተቸገረ። ለምንድን ነው የከበደው? ይህ እኮ ቀላል እኮ ነው እንዴ! ማንን ማስወጣት እንዳለበት እኮ ያውቃል። እንኳን እሱ ይቅርና ተመልካችም ከሱ ህይወት መውጣት ያለበት ማን እንደሆነ እኮ ያውቃል እንዴ! እንደው መቼም እኔ እርግጠኛ ነኝ ያበደ ካልሆነ በስተቀር ጤነኛ ሰው አብርሽና ሩታ ይለያዩና ልጁ ያላባት ይደግ የሚል ሰው አለ ብዬ አላስብም። እንደኔ ሁለታቸው ሩታና አብርሃም ተስማምተው ታርቀው በቃ ልጃቸውን አንድ ላይ ሆነው ቢያሳድጉ ልጃቸውም ደግሞ የአባትንም የእናትንም ፍቅር አግኝቶ ቢያድግ ብዬ ነው የምመኘው። የምር ነው የምላችሁ። ምክንያቱም አንድ ሰው ከተዋለደ በኋላ መለያየት የለበትም። ከወለዱ በኋላ ከተለያዩ በኋላ የሚጎዳው ልጅ ነው። ምክንያቱም እናትም በዚህ አትቀጥልም፣ ሌላ ህይወት ትይዛለች። ልጅ የእንጀራ አባት ሊያይ ነው። አባትም በዚህ ህይወት አይቀጥልም። ዝም ብሎ መቼም ከሩታ ጋር ተለያዩ ብሎ ሳያገባ ዝም ብሎ አይኖርም አይደለ? ስለዚህ ልጅ የእንጀራ እናት ሊያይ ነው። እውነት በጣም ከባድ ነው። ስለዚህ የወለደ ሰው ችግሩን በመነጋገር ፈቶ ተነጋግሮ በቃ ማስተካከል ያለበትን ነገር አስተካክሎ ልጁን አንድ ላይ ሆኖ ማሳደግን የሚያህል ነገር የለም። የምር ነው የምላችሁ። መለያየት መፍትሄ ነው ብዬ አላስብም። የሰው ልጅ እኮ ይጣላል፣ ይጋጫል። መቼም ሰው ሆኖ ፍጹም አያጠፋም ወይም ደግሞ አይጣላም አይባልም። እንኳን ይቅር ሰውና ሰው ጉልቻና ጉልቻም ይጋጫል ይባላል። ከሰው ስተት ከብረት ዝገት አይጠፋም። አንዱ ሲሳሳት አንዱ እንትን እያለ ይሆናል አይደለ? ብቻ ግን ይቺ ሄርሜላ የምትባል ከህይወታቸው ብትወጣና ሁለቱ ተነጋግረው ችግራቸውን ፈተው ልጃቸውን ቢያሳድጉ በጣም ነው እንደኔ ደስ የሚለኝ ማለት ነው። የምር ነው የምላችሁ እናላችኋለሁ። ውድ ተመልካቾቼ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ለቻናሉ አዲስ የሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ እላችኋለሁ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።